መጣሽ። እንኳን ደህና ቆየሽን። ደግሞ በጣም አምሮብሻል። በጣም ነው የማመሰግነው የኔ ቆንጆ። አመሰግናለሁ። ጉማ አዋርድ እንዴት ታይዋለሽ? ጉማ አዋርድ ሁልጊዜ በየዓመቱ በጉጉት የምንጠብቀው የኛ የባለሙያዎች ትልቅ ቀን ነው እና በጣም ነው ደስ የሚለው። ዛሬም እንግዲህ እንደተለመደው ደስ የሚል ነገር እናያለን ብለን የመጣን። እስኪ ማን ያሸንፋል ብለሽ ትጠብቂያለሽ? ለእኔ እጩዎቹ ሁሉ አሸናፊ ናቸው። እጩ የተደረጉ በሙሉ ግዴታ ግን ያው አንድ መለየት ስላለብን አንድ እንለያለን እንጂ መታጨቱ ራሱ ማሸነፍ ነው ለእኔ። እዚህ ከውድድሩ ምን ትጠብቂያለሽ? ከውድድሩ እንግዲህ ትክክለኛ አንደኛ የሚወጣውን ሰው የሚመርጥልን ከሆነ እሱን ጠብቃለሁ። እሺ፣ በጣም አመሰግናለሁ ሌላ ቴንኪው። እኔም ወዳቸዋለሁ። እንኳን ደህና መጣሽ ሜላት። እንኳን ደህና ቆያችሁ። እንግዲህ ከጉማ አዋርድ ምን ትጠብቂያለሽ? እስከ ዛሬ አልመጣሁም፣ የመጀመሪያ ነውና ምን እንደሚካሄድ ለማየት ጓጉቻለሁ። የሚሸለሙትን ባለሙያዎች ምክንያቱም በጣም ብዙ ባለሙያዎች ጎበዝ ባለሙያዎች ስላሉ ምንና ማንዱን ለማየት ጓጉቻለሁ። ስለዚህ ማን ያሸንፋል ብለሽ ትጠብቂያለሽ? እስኪ በራስሽ። ሁሉም ጎበዞች ናቸው። ስለዚህ ከባድ የሚሆን ይመስለኛል ውድድሩ ብዙ ጎበዞች ስላሉ እስቲ እናየዋለን። እንግዲህ ቀጣይ ደግሞ አንቺ ታጭተሽ እንደምታሸንፊ ተስፋ እናደርጋለን። እስቲ እናያለን። እሺ፣ አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆየሽኝ። እስኪ ራስዎን አስተዋውቁልኝ። ንጉሱ ሙሉጌታ እባላለሁ። ጌታ ምንድን ነው? እንግዲህ አርቲስት እና ደራሲ እና ፕሮዲውሰር ነኝ። በአሁኑ ሰዓት ፊልሞቼንም በራሴ ፕሮዲውስ ማድረግ ነኝ እና መድረሻ የተባለ ፊልም ሳምንቱ ነው ከተመረቀ። እንግዲህ ለእይታ እያቀረብ ነው ያለ ነው ይመስላል እና ዛሬ ደግሞ ጉማ ተጋብዘን የመጣ ነው። እንግዲህ እኛም የምንታጭ ይመስለናል። ለጉማም ለአዋርድም የምንሸለም አይነት ነገር ነው መስሎ የሚታየኝ። እንግዲህ ሰው የሰራውን ነገር መቼም ሞቅ ነው የሚያደርገው ታውቂያለሽ፣ ኦዲየንስ እስኪመሰክርልን ድረስ እና እንግዲህ ዛሬ ለዚህ በዓል ነው የመጣሁት ወደዚህ። እሺ፣ ከጉማ አዋርድ ምን ትጠብቃለህ? ያው ማበረታታት እንደኛ አይነቶቹን ጥሩ ጥሩ ፊልም ይዘን እንድንመጣ ጥሩ ነገር ያደርጋል ብዬ አስባለሁ። ደግሞ ጥሩ ነው፣ ያበረታታል። እኔ 3 ጊዜ ነው ምናምን እንትን ብያለሁኝ። በአንደኛው ፊልሜም ጉማ አዋርድ ታጭቻለሁኝ በጥሩ ሁኔታ። ተስፋዬ በጣም እየለመለመ ነው እውነት። ጉማ አዋርድን የዘንድሮ ማን ያሸንፋል ብለው ይጠብቃሉ? እንግዲህ አይታወቅም፣ ሎተሪ ነው የሚመስለኝ። እንግዲህ ባለድል እየጠበቀ ነው ያለው። ከሌ ብሎ መወሰን ከባድ ነው። እንግዲህ ታውቂያለሽ፣ እነሱ ያጩት ያንከባከቡት አለ፣ ግን ምንም ግምት መስጠት አልቻልኩም ለራሴ። እኔም ራሱ ውስጡ ስላለው እንግዲህ ምን ታደርጊያለሽ አላውቅም። እንግዲህ ከባድ ነው። እሺ፣ መልካም እድል። ስላገኘሁት በጣም ደስ ብሎኛል። አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። የዛሬ ውሎዬ በጣም ደስ የሚል ነው። በጣም ጥሩ ነው። አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እሺ፣ ራስሽን አስተዋውቂልኝ። እሺ፣ እኔ ስሜ ትዕግስት ግዛው እባላለሁ። ዋሽንግተን ዲሲ ነው የምኖረው። እዚህም ደግሞ የኢትዮጵያ ኢሲኤን የኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን ኢሲኤን የሚባል የቴሌቪዥን ኦነር ነኝ፣ ስራ አስኪያጅ ነኝ። እሺ፣ ከጉማ አዋርድ ምን ትጠብቂያለሽ? ያው ትልቅ ነገር ነው የምጠብቀው። ትልቅ አዋርድ ነው፣ ብዙ ነገር የተሳተፉበት ነው። በጣም እኔ በአጋጣሚ ስለመጣሁ ትናንት ነው የገባት ከአሜሪካን። በአጋጣሚ ነው የሰማሁት እና ካንደናቀያችን እና በጣም ጥሩ አጋጣሚ ላይ ነው እንትን ያልኩት። ይህን ስሰማ ጊዜ ነው የመጣሁት። በጣም ደስ ብሎኛል። ትልቅ ነገር ነው የምጠብቀው። መቼም ትልቅ ሰው ነው፣ ትልቅ እድል ነው እና ያው እሺ፣ ጉማ አዋርድ ከታጩት ውስጥ ማን ያሸንፋል ብለሽ ትጠብቂያለሽ? በእውነት እንደነገርኩሽ ትላንት ስለገባሁኝ ዝርዝራቸውንም አላወቅኝም እና ሁሉም ቢያሸንፉ ደስ ይለኛል። በጣም እናመሰግናለን። እሺ፣ እኔ በጣም እናመሰግናለሁ።
እንኳን ደህና መጣሽ። እንኳን ደህና ቆያችሁን። ደግሞ እጅግ በጣም አምሮብሻል። አመሰግናለሁ። አንቺም በጣም ታምሪያለሽ። አመሰግናለሁ። እንደ ባህል ልብሳችንን ባይሆን የባህል ልብሳችን አለኝ። ከጉማ አዋርድ ምን ትጠብቂያለሽ? ጉማ አዋርድ እንደ ለረጅም ጊዜ ነው አሁን ሲያዘጋጁ ለሀገራችን እንደ በውጭ ዓለም የምናየውን በሀገራችን እያየነው ነው እና በጣም ደስ ነው የሚለው የበለጠ ከዚህ በላይ እያደገ ማየቱና ለወጣቱ እንደዚህ አይነት ነገር ሰው የሰራውን ስታሞግሽው ስታከብሪው ኢንዱስትሪው ያድጋል። ከስር የሚመጡ ወጣቶችም በእንደዚህ አይነት እንትን ሞር ሞቲቬትድ እየሆኑ ለሙያው ትልቅ አስተዋጽኦ አለውና መሞጋገስ እና የሰራውን መከባበር በጣም ትልቅ ነው። ባህላችንም ነው ፕላስ ደግሞ ዓለም ላይም የታወቀ ነው። ትላልቅ ስራ ለሰሩ ሰዎች መሸለምና ሪኮግኒሽን ማግኘት ቀላል ነገር አይደለምና ይሄ ጉማ አዋርድ በውጭው እንደ ግራሚ አዋርድ ነው የምንለው። እዚህ ደግሞ ይሄ እኛ በውጭ ዓለም የምናየውን እዚህ ማየታችን ለኢትዮጵያ በጣም የሚያኮራና ይደጉ መንደጉ ነው የሚያሰኝ ነው። እሺ በአሁኑ ጉማ አዋርድ ማን የሚያሸልም ይመስልሻል? እሱ እንግዲህ አስቸጋሪ ነው ሆነን ለመምረጥ እንግዲህ የህዝብ ምርጫ አይታወቅም። ብዙ ጥሩ ስራ የሰሩ ልጆች አሉ በሙያው በተለያየ እንትኑ ላይና እንግዲህ ፍልሚያው ላይ እንግዲህ ብንለየው አይሻልም? ለመናገር ይከብዳል። ያው ከባድ ነው። እሺ በጣም አመሰግናለሁ። እኔም አመሰግናለሁ ለተጋበዛችሁኝ። ቴንክ ዩ በጣም። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ ዛሬ በጣም ለየት ያለ አለባበስ ነው ለብሰሽ የመጣሽውና ከቻልሽ ከላይ ጀምረሽ የምን አካባቢ ልብስ እንደሆነ ብትገልጪልኝ ደስ ይለኛል። እሺ አመሰግናለሁ። ይሄ ያደረኩት ሙሉ አለባበስ የጉሙዝ ብሔረሰብ አለባበስ ነው። ይሄ አለባበስ እንግዲህ የአገባችም ያላገባችም ሴት ታደርገዋለች። ሜቢ ብዛቱ ሊለያይ ይችላል እና እንደምታይም በጣም የሚያምር የጉሙዝ ብሔረሰብ አለባበስ ነው ያደረኩት። እሺ ስያሜ ካላቸው ብትነግሪኝ ስያሜያቸውን ባውቃቸው በጣም ደስ ይለኛል። ይሄ እንግዲህ ያደረኩት እንደነገርኩሽ የጉሙዝ ብሔረሰብ አለባበስ ነው። እዚህ ጋር ያደረኩት ሚዛ ወይም ጨሌ በመባል የምናውቀው ነው እና እንግዲህ እንደምታየው በጣም ውብና ቆንጆ የሚያደርግ የባህል አለባበስ ነው። ኦኬ እግራችሁ ላይ ያደረጋችሁት የተለየ ነገር አለ ወይስ ሁሉም የዛ አካባቢ ሰው ይለብሳል? አዎ የዛ አካባቢ ሰው ሳይሆን የጉሙዝ ብሔረሰብ ብሔር የሆነ ሁሉ ያደርገዋል። ይህ እንግዲህ የተለያዩ ፕሮግራሞች ሲኖር ለምሳሌ ሰርግ እንዲሁም የተለያየ በዓል ሲኖራቸው አመታዊ ክብረ በዓል ሲኖር እንደዚህ በማድረግ የሚሰማ ከሆነ ሜቢ ብዬ ነው የተለያዩ ድምጾችን በመፍጠር ሙዚቃ የሚጫወቱበት የሙዚቃ መሳሪያ ነው ማለት ነው። ስለዚህ በደንብ የሚደምቁበት በጣም ደስ የሚል ባህል ነው ያላችሁ። አዎ እናመሰግናለን። እሺ ከጉማ አዋርድ ምን ትጠብቂያለሽ? ጉማ አዋርድ እንግዲህ በየአመቱ የሚከበር ነው እና እጅግ በጣም ደስ የሚል ነው። ለተሸላሚዎች መልካም እድል። እሺ በአንቺ በኩል ማን ያሸንፋል ብለሽ ትጠብቂያለሽ? ለእኔ እንደኔ ሁሉም መታጨት በራሱ ማሸነፍ ነው ብለሽ ታምኛለሽ? አዎ። እሺ በጣም አመሰግናለሁ። እሺ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እስኪ ራስሽን አስተዋውቂ። ስሜ ምንታምር ቦርካ ይባላል። የዘንድሮ ዓመት የቤንሻንጉል ጉሙዝ ሚስ ሽናሻ ለመጀመሪያ ጊዜ በቤንሻንጉል ጉሙዝ ሚስ ሽናሻ ነኝ እና አሸናፊ ነኝ። እሺ በመጀመሪያ እንኳን ደስ አለሽ። ከዛ ደግሞ የለበሽው አለባበስ ለየት ይላልና በደንብ ብታስረጂኝ በጣም ደስ ይለኛል። አመሰግናለሁ። እኔ የለበስኩት አለባበስ ከሽናሻ ማህበረሰብ ዘንድ የሚለበስ ያገባች ሴት ሙሽራ ውስጥ ሆና የምትለብሰው አለባበስ ነው። እንደምታዩ እዚህ ጋር ያደረኩት መስቀል ነው። ብዙ ወርቆች፣ ጌጣጌጦች ምናምን አሉ። በአጋጣሚ እኔ ያልተጠቀምኩም። እግሬ ላይ እንደምታዩ አምባር አድርጌያለሁ። እናም ሽናሻ እናቶች፣ ሴቶች፣ ያገቡ ሴቶች ምናምን የሚለብሱትን ነው ዛሬ ለብሼ የመጣሁት። እሺ እንግዲህ በጣም ደስ የሚል እይታ ነው ያለው እና ከዛ ደግሞ ከጉማ አዋርድ ምን ትጠብቂያለሽ? ከጉማ አዋርድ እንግዲህ እኔ ባይዘወይ ለመጀመሪያ ጊዜ ነው ጉማ አዋርድ ላይ ስመጣ። በጣም ደስተኛ ነኝ። ደስ ብሎኛል። የማየው ነገር እያንዳንዱ ሁሉም ሰው ባህሉን የሚያሳየው የራሱን ፋሽን እያሳየ ይገኛል። ደስ ይላል። እኔም ደግሞ ዛሬ ለየት ብዬ አይ ቲንክ የተሸከምኩትን ማቴሪያል መሰለኝ ለየት ብዬ ታይቻለሁና ደስ ይላል። እኔም የመጀመሪያ ነው ሲቀርብና እንግዲህ ብዙ ነገር እንጠብቃለን። እሺ በአንቺ በኩል ማን ያሸንፋል ብለሽ ትጠብቂያለሽ? ማን ጨክ ቤት ነው አይደል?
አልገመትኩም። እኔ እንግዲህ ለተወዳዳሪዎች መልካም እድል እንላለን። መልካም እድል ይሁንላችሁ። እኛም እናሸንፋለን። እናሸንፋለን። እናመሰግናለን። ቴንክ ዩ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ በዛው ራስህን አስተዋውቅልኝ። ስሜ ሰለሞን ነቱ እባላለሁ። ከአሁን በፊት 2015 ላይ የጉማ አዋርድ የገብርጌን ገጸ ባህሪ ተጫውቼ ጉማ አዋርድ እጩ ነበርኩኝ። አሁን ደግሞ እንግዲህ የቀጣይ ዓመት እጩ እንሆናለን ብለን እናስባለን። እጩ ብቻ ሳይሆን አሸናፊ ትሆናላችሁ። አሸናፊ ነን እናስባለን። በቀንጃ ፊልም አሸናፊ እንሆናለን ብለን እናስባለን። በጣም ደስ ይላል። ከጉማ አዋርድ ምን ትጠብቃለህ? ጉማ አዋርድ አዳዲስ አክተሮች የሚወጡበት፣ አዳዲስ ባለሙያዎች የሚበረታቱበት፣ ከእስከዛሬ የነበሩ አንዳንድ ክፍተቶችና አሉባልታዎች ጥርት ብለው የሚታዩበትና የፊልሙን ኢንዱስትሪ ኪነ ጥበቡን ከፍ የማድረግና የማጓጓት ነገር ሁሌም እንደሚጠበቀው በዚህ ዓመትም እንጠብቃለሁ። እሺ፣ ከጉማ አዋርድ ዘንድሮ ማን ያሸንፋል ብለህ ትጠብቃለህ? እውነት ለመናገር ሁሎችም ብዙ በደንብ ስለሰሩ ይሄ ያሸንፋል ብሎ ደግሞ ከዚህ ያሸንፋል ብሎ መናገር ይከብዳል። ግን ቆንጆ ኮምፒቲሽን እና ቆንጆ ውድድር ይኖራል ብዬ አስባለሁ። የጉማ አዋርድ ኮሚቴዎችም አሪፍ አድርገው ውጤቱን ያሳውቁናል ብዬ አስባለሁ። እሺ፣ በጣም አመሰግናለሁ። እኔም አመሰግናለሁ። እሺ፣ እንኳን ደህና መጣ ዞላ። እንኳን ደህና ቆያችሁ። እንግዲህ ዛሬ አምሮብሃልና ስንት እንዳወጣ መጠየቅ እችላለሁ? ከላይ እስከታች ካልተወደደ ችግር የለም። ፕራዶ ብራንድን ታውቂዋለሽ? ሱፉ ላይመስላቸው ይችላል፣ ግን $650 ነው ያወጣው። 650 ኢትዮጵያ ብር ሳይሆን ዶላር። እነሱ ይምቱት ብዬ እኮ ነው። አዎ ይምቱት። ዝም ብለው ሲያዩት ያላል 30 ሺህ ገዝተሽ 40 ሺህ እንደምትመጪው እንደዛ እንዳይደምሩት ብዬ። ችግር የለም። ነገር ሌላ ምን ጫማ እንዴት ነው ስታየው? ያምራል፣ በጣም ያምራል። ይሄ ትንሽ ቀለል ይላል፣ $320። መነጽሬ ግን ትንሽ ወርቅ አለው፣ ቅልቅል አለው። ትንሽ እንደምታየው ብዙ ውድ አይደለም፣ $2000። ከዛ ደምሬ አንተ ደምረህ ንገረኝ አይሻል? አጠቃላይ እኔ ስለምለብሰው ሀብት ትጨነቃለሁ፣ ግን ስንት መጣ ይሄኛው ስንት ነው ለብሼ የወጣው ተደምሮ ስንት ይሆናል ምናምን ብዙ አላስብም። አንተ ትጨነቅ ሰው አይደለም። ብቻ ግን 1-2 ሚሊዮን ብር አይመጣም እንዴ? ሲደምር ይመጣል። እሺ፣ ከጉማ አዋርድ የምትጠብቃለህ? ጥሩ ነገር፣ ፌር የሆነ ዳኝነት፣ ጥሩ የሆነ እይታ፣ በደንብ ፐርፎርም ላደረገ ሰው በየካታጎሪው ጥሩ ሽልማት ይሰጣል ብዬ አስባለሁ። ትክክለኛው ሰው ይመረጣል ብዬ አስባለሁ። እሱን ጠብቃለሁ። እሺ፣ በአንተ እይታ እስኪ ማን ያሸንፋል ብለህ ትጠብቃለህ? ምን አለ መሰለሽ ብዙ ጓደኞች አሉ ተወዳዳሪዎች ውስጥ ማለት ነው። ስለዚህ ምንም ውስጥ አልገባም። የዛሬው ይለፍ። እሺ፣ በጣም አመሰግናለሁ። እኔም አመሰግናለሁ። ሰላም ማርቲ፣ ስላገኘሁሽ በጣም ደስ ብሎኛል። አመሰግናለሁ። እና ደግሞ በጣም አምሮብሻል። የተለየ አለባበስ ነው የለበሽው። ዩ ሉክ ጉድ። በጣም እናመሰግናለን ማርቲ። እንግዲህ የጉማ አዋርድ እንዴት ታየዋለሽ? በጣም ነው ደስ የሚለው። ሁሌም ከአመት አመት እየጨመረ ደስ እያለ አሪፍ እየሆነ ነው ሄደውና ደስ ይላል። የታጨሽው ከሌሊቱ 6 ሰዓት ነው። እኔ የመጀመሪያ ሙቪ ነው አይደለ? ከሌሊቱ 6 ሰዓት በአክሽን ፊልም። እንዴት አየሽው? ምን አይነት ቻሌንጅ ገጠመሽ? አሁን ባጭሩ መግለጽ ስለማልችል ረጅም ነው። በጣም ብዙ ቻሌንጅ ነበረው። በጣም የወደድኩት ፊልም ነው። በጣም እንደምታሸንፊ እርግጠኛ ነኝ። እንግዲህ አመሰግናለሁ። በጣም መልካም እድል እመኝሻለሁ። በጣም አመሰግናለሁ። አመሰግናለሁ። እሺ፣ ዳይሬክተር ብርሃኑ ስላገኘሁት በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል በዚህ አጋጣሚ። እንግዲህ የጉማ አዋርድን እንዴት አዩት? ያው የተለመደ እኮ ነው አይደለም እንዴ? የተለመደ ነው። ብዙ ጊዜ አውርቼዋለሁ። ይሄንን እስከ ዛሬ ድረስ በተጓዘባቸው ሂደቶች ከ10-7 እጅ ሄዷል። እነዛ እንቅፋቶች ያሉ አንዳንድ ጊዜ የሚዘልበት ምክንያት አለ። የተለያዩ ምክንያቶች አሉ። እሱን ሁሉ አሸንፈው ከ10-7 እጁ የተሟላ ሆኗል። እንዲፈልግ ባጭሩ ከ10-7 እርስዎ እንግዲህ በብዙ ዓመት እዚህ ኢንዱስትሪ ላይ ቆይተዋል እና አዳዲስ ልጆች ደግሞ ወደ ኢንዱስትሪው ብቅ እያሉ ነው። እንዴት ነው ታዲያ ከዚህ በኋላ አሁን የሚቀጥለውን የጉማ አዋርድ በኢንዱስትሪውም ትንሽ መልዕክት ካለዎት ምክር ቢጤ ጣል ቢያደርጉልን? በቃ ምንድነው እሱ ስነ ምግባር ያስፈልጋል። ዋናው እሱ ነው። ግብረ ገብነት ያስፈልጋል።
ምክንያቱም 1 ሰዓት ማለት ቁጥር 1 ነች። 1 ሰዓት ካልኩሽ 1 ሰዓት መምጣት አለብሽ እንጂ 5 ሰዓት መምጣት የለብሽም። ትህትና ያስፈልጋል፣ መተሳሰብ ያስፈልጋል። በቃ ይሄ ደግሞ ከኋላችን ስትሄጂ ያ የኛ ባህል ነው። ያንን ነገር አሁን ማዳበር አለበት ወጣቱ። መከባበር ያስፈልገዋል፣ ስነ ስርዓት ያስፈልገዋል። ያንን ካደረገ ምንም የሚያስችለው ነገር የለም። ፊልም ጥበብም ይሄ የስነ ራዕይ ጥበብ የሚባለው የፊልም ጥበብ ይሄንን ይፈልገዋል። የትም ዓለም ይሄን ያለው ዲስፕሊን ጉዳይ አለ። እዚህ እናንተ ቋንቋ ሲነግራችሁ ነው። ያ ካለ ነገሮች ሁሉ ይስተካከላሉ። ድጋፍ ያስፈልጋል። ይሄንን ማምነው ድጋፍ ያስፈልጋል። አንድ ነገር ለመስራት እዛ ጋር ውጤት ለማምጣት ድጋፍ ያስፈልጋል። የትም እነዛ ድጋፎች ካሉ ስራው ውጤት የማይመጣበት የሚለፉ ልጆችና የሚጥሩ ልጆች እኮ ነው የማየው። የሚለፉ ልጆች እኮ ነው የማየው። ይሄ ነው እንትናን ታዋቂ ነው እንትና ታዋቂ ነች የሚባል ነገር አይሰራም። ለኔ የተመረጠ ያንን ነገር መፍጠር ነው። ያንን ሰው መፍጠር ነው። ራሱን ሆኖ ተዋናይ ሆኖ የሚሰራም ከሆነ ራሱን ከስቱ ማግኘት አለበት ነው። ያ ደግሞ በዲሲፕሊን ነው የሚመጣው፣ በስነ ምግባር ነው የሚመጣው። እንግዲህ በጣም እናመሰግናለን። ኢንተርቪው ለመደረግ ፈቃደኛ ስለሆኑ በጣም እናመሰግናለን። እኔም አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ፣ ከጉማ አዋርድ ምን ትጠብቃለህ? ከጉማ አዋርድ በየጊዜው ጥሩ የሚሸለሙ ሰዎች፣ ጥሩ የሰሩ ሰዎች ተሸልመው ለኢትዮጵያ የፊልም ዘርፍ ወይም ለሚሸለሙ ውስጥ ዘርፍ ውስጥ ያሉ ሰዎች የተሻለ የኢትዮጵያን የፊልም ወይም የኪነ ጥበብ ዘርፍ እንዲያሳድጉ አደራም ጭምር ሽልማት ማለት። ስለዚህ ይሄ ቢሆን ደስ ይላል። እንግዲህ ዘንድሮ በጣም አሪፍ ሰዎችም እጩ የሆኑበት ነውና እስኪ በአንተ በኩል ማን ያሸንፋል ብለህ ትጠብቃለህ? እኔ መተንበይ አልችልም፣ ግን የሚሆነውን አብረን እናያለን። በጣም አመሰግናለሁ። እኔም አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። በጣም አምሮባችኋል። እናመሰግናለን። ማን ይሰራላችሁ ብሎ መጠየቅ ይቻላል? በደንብ ማይ ዲዛይን ይባላል። እንደዚህ ያሳመረን እሱ ነው። ልደት አካባቢ ይገኛል። ሱፉን ደግሞ ፍሮንት ሱፍ ይባላል። 22 አካባቢ ነው እሱ ደግሞ የሚገኘው። እንደዚህ ሽክ አድርገውኛል ተባብረው። በጣም ደስ ይላል። እንግዲህ አንቺ ደግሞ አዲስ ፊልምሽ በቅርቡ ነው የተመረቀው አይደል? በቅርቡ ነው ያስመረቁት። እሺ፣ እንዴት ነበር? አሪፍ ነበር። የሰው ማቀባበል በጣም አሪፍ ነው። ወደውታል አይደል? እሺ፣ ከጉማ አዋርድ ምን ትጠብቃላችሁ? ያው እንግዲህ ዋንጫ ነው የምንጠብቀው። ዋንጫ እንጠብቃለን። ያው እኔ ተዋናይ ነኝ፣ እጩ ነኝ። እውነት ተስፋ የተጣለበት ታጭቻለሁ። እንግዲህ ከተሳካ አሪፍ፣ መታጨቱም አሪፍ ነው። ከተሳካ ደግሞ አሪፍ ይሳካል ብለን ተስፋ እናደርጋለን። አንቺስ? እሱ እንዲበላ እጠብቃለሁ። እሺ፣ ሌላስ ጉማ አዋርድ መዘጋጀቱ ምን አይነት ጥቅም አለው ብላችሁ ታስባላችሁ? እንደዚህ አይነት ፕሮግራሞች እንደውም መብዛት አለባቸው ብዬ አስባለሁ። ምክንያቱም ፊልምን ያበረታታሉ። የፊልምን አቅም፣ ጉልበት በደንብ ከፍ ማድረግ ይችላሉ። ክብርም ነው ለአንድ ሙያውን ለሚወድ ሰው በዚህ አይነት ሙያ ይህንን ማግኘት ክብርም ነው እና ስለዚህ ደስ የሚል ነገር አለ። ስለዚህ መቀጠልም አለበት፣ ሌሎችን መምጣት አለባቸው ብዬ አስባለሁ። አሪፍ ነው። ያው ለፊልም ባለሙያ አንድ የሚያበረታታ ነገር እና በጣም አሪፍ ነው። መልካም እድል ተመኝቻለሁ። በጣም ነው የማመሰግነው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። አለባበስሽ በጣም ነው የሚያምረው። አመሰግናለሁ። ማን የሰራው ማወቅ ይቻላል? እንዴ ያው ሳምሪ ሙካሽ እባላለሁ፣ ዲዛይነር ነኝ። ያው እዚህ የጉማ አዋርድ ተሸላሚዎችን እጩዎችን እና አንዳንድ አርቲስቶችን ማለብስ ነኝ በየአመቱ እና ይህንን የሰራ ነው ያው እኔ ነኝ የሰራሁት። በጣም ነው የሚያምረው። አመሰግናለሁ። እሺ፣ ከጉማ አዋርድ ምን ትጠብቂያለሽ? ያው ብዙ የስራ ልምድ ይኖራል፣ ብዙ ሰዎች ደግሞ ይተዋወቁበታል፣ ይገናኙበታል እና ጥሩ የልምድ ልውውጥ ይኖራል ብዬ አስባለሁ። እሺ፣ ማን ያሸንፋል ብለሽ ትጠብቂያለሽ? ያው እሱን እግዚአብሔር ነው የሚያውቀው። ምክንያቱም የኔም ሞዴሎች አርቲስቶቹ እጩዎች ናቸው። እነ ፍቅርተ አርቲስቷን እነ ውብዬም እነሱም አሉ። እንግዲህ ያው
ሌላውን ደግሞ እግዚአብሔር ነው የሚያውቅ። በጣም አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆየሽ። ራስህን አስተዋውቅ። ሚኒሊክ መረድ እባላለሁ። ፊልም ሰሪ ነኝ። ከጉማ አዋርድ ምን ትጠብቃለህ? ጉማ አዋርድ እንግዲህ ደመቅ ባለ መንገድ መከናወን ጀምሯል። ዘንድሮ ጥሩ ፊልሞች ታጭተዋል። ጥሩ ምሽት እናሳልፋለን ብዬ አስባለሁ። ተገቢው ሙያተኛ ተገቢውን ሽልማት ቢወስድ ደስ ይለናል። ፊልምን ሴሌብሬት የምናደርግበት ቀን ነው። ስለሆነም ፊልማችንን ክብር ሰጥተን ፊልማችን ያለውን ቦታ ለማወቅ ተገኝቻለሁ። በጣም ደስተኛ ነው። እሺ ዘንድሮ ማን ያሸንፋል ብለህ ትጠብቃለህ? እኔ እንጃ አላወኩም። ምንም እኔ እንጃ። እሺ በጣም አመሰግናለሁ። እሺ ቴንክ ዩ በጣም እንኳን ደህና መጣ ሙሉ። እንኳን ደህና ቆይሽ። እንግዲህ የዘንድሮ የጉማ አዋርድ ደግሞ እጩ ነህ አይደል? አዎ እጩ ነኝ። እሺ ከውድድሩ ምን ትጠብቃለህ? ያው በጣም ብዙ ተፎካካሪዎች አሉ እና ደግሞ በጣም ምርጥ ሳውንድ ትራኮች ተሰርተዋል። ያው የፕሮግራሙ አዘጋጆች የሚመዝኑበት የራሳቸው አለ እና በጣም ብዙ ስራ ስለተሰራ የትኛው ይበላል ብለሽም አታስብም። ቆንጆ ነው ስራዎች የተሰሩት። እሺ ጉማ አዋርድ መዘጋጀቱ ለፊልም ኢንዱስትሪ ወይም ደግሞ ለሙዚቃ ኢንዱስትሪ ምን ይጠቅማል? ለፊልም ኢንዱስትሪው፣ ለሙዚቃ ኢንዱስትሪው አንደኛ ለባለሙያዎች በቅርብ እንዲገናኙ ያደርጋል። በጣም ትልቅ ነው። አይዲያ ሼር ትደራረጊያለሽ። ብዙ ሙዚቀኞችን አገኛለሁ፣ የፊልም ባለሙያዎችን አገኛለሁ። አይዲያ ሼር ትደራረጊያለሽ እና ደግሞ ፊልሙ ላይ ደግሞ ተሸላሚ የሚሆኑት ደግሞ ቀጣይ ስራቸው ላይ በጣም ተፎካካሪ ሆነው እንዲመጡ፣ እጩ ያልነበሩ ደግሞ እጩ ደግሞ ያላሸነፉት ደግሞ ቀጣይ ላይ ለማሸነፍ ሲሉ ፊልሙም በዛው ልክ እያደገ ይመጣል እና እሱ ትልቅ ነገር ነው። እሺ መልካም እድል እመኝልሃለሁ። አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሺ እንግዲህ በሙዚቃው እናቅሻለን እና ከጉማ አዋርድ ምን ትጠብቂያለሽ? ምን ይጠበቃል? ደስ የሚል ነገር ነው። እሺ ዘንድሮ ማን ያሸንፋል ብለሽ ታስቢያለሽ? ባለክራር ባለክራር እርግጠኛ። እሺ እንግዲህ እዚህ ድረስ ከመጣሽ አይቀር ደግሞ ትንሽ ታንጎራጎሪልኝ ደስ ይላል። ድምፃዊ ጋብዛ አለመዝፈን ከባድ። እሺ አሁን መች ነው ሐሙስ ዕለት የተለቀቀ አንድ ስራ አለኝ የገመሃሊያ የፊልም ሳውንድትራክ የሰራሁበት እሱ ልበል አይሻልም? እሺ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እያልኩኝ ቆሜያለሁ እኔ የምወደውን ሰው ሳጣው የራሴን ስቀር ብቻዬን ላሳርፈው ካልጋው ላይ መቼም እንቅልፌ ላይዞር ባይኔ ላይ አይገፋም ሌሊቱ ሲያስጨንቅ ትዝታ ናፍቆቱ ከሌለ ከቤቱ ጎኔን ላሳርፈው ካልጋው ላይ መቼም እንቅልፌ ላይዞር ባይኔ ላይ አይገፋም ሌሊቱ ሲያስጨንቅ ትዝታ ናፍቆቱ ከሌለ ከቤቱ። ድምፅሽ በጣም ነው የሚያምረው። አመሰግናለሁ። በጣም አመሰግናለሁ። እንኳን ደህና መጣሽ ቤት። እንኳን ደህና ቆያችሁ። እንግዲህ ደግሞ ዛሬ በጣም እጅግ የሚያምር ልብስ ነው ለብሰሽ የመጣሽው እና ማን እንዳሰራልሽ ብትነግሪኝ ደስ ይለናል። አቤል ፋሽን በጣም ጎበዝ፣ ሁሌም የሚሰራልኝ ልብሶችን እሱ ነው እና በጣም በዚህ አጋጣሚ ቴንኪው ማለት እፈልጋለሁ። እሺ ከጉማ አዋርድ ምን ትጠብቂያለሽ? ያው ሁሌም ተስፋ አድርገን የምንሄደው ነገር አለ አይደል? እኔም ደግሞ ለኔክስት እጩ እሆናለሁ ብዬ አስባለሁ ከእግዚአብሔር ጋር እና
እጩ ብቻ ሳይሆን አሸናፊ ትሆኛለሽ ብዬ ተስፋ አደርጋለሁ። ኮርስ እሺ፣ ዘንድሮ ማን ያሸንፋል ብለሽ ትጠብቂያለሽ? አይ በጣም ሁሉም የተለያየ እንትን ስላላቸው መገመት በጣም ነው የሚከብደው። ባይዘው የሚገራርም አቅም ያላቸው አክተሮች ስለሆኑ ማለት ነው እና እንደዚህ ነው እንትን አለው ለማለት ይከብዳል። በጣም አመሰግናለሁ። ቴንክ ዩ። እንኳን ደህና መጣ። እንኳን ደህና ቆይሽ። እስኪ ራስን አስተዋውቅልኝ። ስሜ አናንያ ያዩ ይባላለሁ። የድምፅ ወይም የሳውንድ ሪከርዲንግ ባለሙያ ነኝ። እንግዲህ ዘንድሮ በጉማ አዋርድ ላይ ደግሞ እጩ ነህ። አዎ፣ በጥቁር አደይ ፊልም እጩ ነኝ። እሺ፣ ከጉማ አዋርድ ምን ትጠብቃለህ? ከቀናን እንበላለን፣ ካልቀናን ግን ያው ሙያችንን እያስቀጠልን እንሄዳለን እንላለሁ። እሺ፣ ጉማ አዋርድ መዘጋጀቱ ለፊልም ባለሙያዎች ምን ይጠቅማል? ያው ጉማ አዋርድ መዘጋጀቱ እንትን ነው ማበረታቻ ነው እና ደስ ይላል። ላልታጩም ወይም ፊልም ላይ እየሰሩ ላሉት እኛ ስንሸለም ወይም እኛ ስንታጭ ከስር ላሉ ሰዎች ወይም ላልታጩ ሰዎች ማበረታቻ ነው እና ጥሩ ነው እላለሁ። እሺ፣ ከጥቁር አደይ ሌላ በጣም ብዙ ፊልሞች ላይ እንደሰራ አውቃለሁ። ብትጠቅስልኝ ደስ ይለኛል። ማት ፊልም ነው የሰራሁት። አሁን የትኛውን? እሺ፣ ተከታታይ የእግር እሳት፣ 9 ሞት፣ መባ፣ ቁራኛዬ በጣም ብዙ ነው። አይበቃም? እሺ፣ መልካም እድል እላለሁ። እንደምታሸንፍ ተስፋ አደርጋለሁ። አመሰግናለሁ። ቴንክ ዩ ነፍሴ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ፣ የጉማ አዋርድ መዘጋጀቱ ምን ጥቅም አለው? የኪነ ጥበብ ስራዎች እውቅና የሚያገኙበት ነው። ባለሙያዎቹ ለምሳሌ ደራሲውም፣ አዘጋጁም፣ ተዋናዩም፣ ካሜራማኑም ሁሉም በዚህ ሙያ የለፉ ጥሩ የሰሩ የሚሸለሙበት እና እውቅና የሚሰጥበት ትልቁ ነገር ነው። ከዛ በስተጀርባ ደግሞ በጣም ብዙ ጠቀሜታው ምንድነው? ባለሙያው በተለያየ ማዕዘን በራሱ መንገድ ነው የሚሮጠው። ይሄኛው ድባብ እያየሽ ከሆነ ግን እርስ በርስ የሚያገናኝ ነው፣ እርስ በርስ የሚያስተሳስር ነው እና እስቲ ነው ከረጅም ጊዜ በኋላ ያገኘኋቸውን ቤተሰቦችን አሁን ነው የማገኛቸው። ስለዚህ እንደ አንድ ራሳችንን የምናይበት መንገድ ነው። ሲቀጥል የኢትዮጵያ ጥበብ ምን ይመስላል፣ የኢትዮጵያ የኪነ ጥበብ ባለሙያ ምን ይመስላል የሚለው ማያ አንዱ መንገድ ነው። ምናልባት ዛሬ እኔ ዝም ብዬ ነው የመጣሁት። ብዙዎቹ ግን እያየሻቸው ከሆነ አለባበሳቸው ራሱን የቻለ የኢትዮጵያን ፋሽን፣ የኢትዮጵያን አለባበስ ባህል የሚያስተዋውቁበት መንገድ ነው እና ዘርፈ ብዙ ነው ጥቅሙ። አንድ ነገር አይደለም፣ በጣም ብዙ ጠቀሜታ ያለው ነው የጉማ አዋርድ ማለት ለኔ። እሺ፣ በርካታ ፊልሞች ላይ እናውቃለን እና የፊልም ስራ ደግሞ በጣም ብዙ ቻሌንጆች እንዳሉት እናውቃለን እና በቆየህባቸው የፊልም ኢንዱስትሪ ምን ጉድለት አለ፣ ምን ቢሻሻል ብለህ ታስባለህ? እንዲሁም ደግሞ የጥሩንም ነገር ማንሳት ይቻላል። የመጀመሪያው ጉዳይ የምንረዳበት መንገድ ነው። እንደ ተመልካች እንደ ሀገር የምንረዳበት መንገድ በጣም ቀላል ጨዋታ ተራ ነገር የሚመስልበት መንገድ አለ። በፍጹም ግን አይደለም። የኪነ ጥበብ ስራ በጣም አድካሚና አሰልቺ ስራ ነው። ያንን ተቋቁሞ መቆም በራሱ በጣም ትልቅ ነገር ነው። ሲቀጥል ደግሞ በጣም የሚገርመው ነገር ብዙ ሰው የሚከፈለውና የሚሰራው አይመጣጠንም። ማህበረሰቡ ይሄ ቢረዳ ደስ ይለኛል። ስለዚህ የተሰሩትን ስራዎች እንደንትን እንዳልኩሽ ብቁ ላይሆኑ ይችላል። እንደ ሀገር ኢትዮጵያ እንደምትባል ሀገር እንደ ባህላችን፣ እንደ እምነታችን፣ እንዳኗኗራችን ብዙ ታሪክ ያለን ስለሆነ የምንሰራው ስራ ያን ያክል ላያሟላ ይችል ይሆናል። ነገር ግን ዛሬ ምንም ድጋፍ በሌለበት፣ እሺ መንግስት ብዙ ነገር በማይደገፍበት ሰው በራሱ ተፍጨርጭሮ የሚሰራው ጥበብ ነው እዚህ ሀገር ያለው። ያውም አሁን ደግሞ በጣም በሚገርም ሁኔታ እነ ቲክቶክ ምናምን በመጡ ጊዜ ጭራሽ በአጭር ደቂቃ ብዙ ነገር ማሳየት የሚቻልበት ነገር ሲመጣ ረጅም ሰዓት ፈጅቶ የሚሰሩ ስራዎች በጣም ባዶ የሆኑበት ነገር ነው ያለው እና ኪነ ጥበቡ ሊደገፍ ይገባዋል። እንደ ማህበረሰብ በእውነት የማንም ፊልም፣ የማንም የቴሌቪዥን ስራ፣ የማንም የተለያየ እንትን ሊጠቅመን አይችልም፣ የሀገራችን ነው። ስለዚህ እዚህ ያለውን ባለሙያ ልናበረታታው ልናግዘው እንደሚገባ ተስፋ አደርጋለሁ። ስለዚህ ሊከበርም ይገባዋል። እኔ እንደዛ ብዬ አስባለሁ። ከዛ ተያይዘን ማደግ የተሻለ ነገር ማሳየት እንችላለን። በዓለም ደረጃ መወዳደር፣ በአፍሪካ ደረጃ መወዳደር የሚችል ባለሙያ የሚወጣው መጀመሪያ ያለውን ነገር የተሰራውን ነገር ማበረታታት አፕሪሼት መደረግ ሲጀምር ነው እና ይሄ አሁን የጉማ አዋርድ ለምሳሌ በግል ነው እየተደረገ ያለው። ይሄ በመንግስት ደረጃ መሸለም አለበት፣ መበረታታት አለበት። ትልልቅ እንትኖች አሉ አይደል፣ ካምፓኒዎች አሉ አይደል፣ እነዛ ትልልቅ ካምፓኒዎች ሊያግዙ ይገባቸው። እንደዛ ከሆነ ተያይዘን ማደግ እንችላለን። አለበለዚያ ግን እንዲህ ወደታች እየወረደ
ድሮስ የኛ ሀገር ፊልም የሚባለው ነገር ይመጣል ማለት ነው። ዘንድሮ የጉማን አዋርድ ማንም ያሸንፍ ይመስላል? እንግዲህ የሰራ ያሸንፋል እንደ ባለሙያም፣ ምክንያቱም መስፈርትና ዳኝነት በስርዓት ስለሚሆን እኔ አምናለሁ እንደዛ። ስለዚህ ጥሩ የሰራ ጥሩ ያደረገ ይሸለማል፣ እውቅና ይሰጠዋል፣ በርታ ይባላል። ከዛ ሌሎቻችን ደግሞ ምን እንጓጓለን፣ ምን እንበረታለን፣ ምን እንፈልጋለን፣ ነገ እንደገሌ ብለን እንድንነሳ ያደርገናል። አሪፍ ፕሮግራም ደግሞ ተስፋ አደርጋለሁ። መልካም የጉማ አዋርድ ማለት በጣም አመሰግናለሁ። እኔም እናንተ ስለጋበዛችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በሌላ ፕሮግራም ተሸላሚ ሆኜ ቆሜ እዚህ ጋር ምናምን እንደምታገኙ ተስፋ አደርጋለሁ። አመሰግናለሁ። እሺ ተመጫችን ተነስተን ይክበር ይመስገን። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንግዲህ በሙዚቃ ኢንዱስትሪ ውስጥ ነው ያለኸውና የሙዚቃ ኢንዱስትሪ ትንሽ ብታብራራለህ? ያው ሙዚቃ ኢንዱስትሪ ሙዚቃ ላይ ነው ያለነው። ኢንዱስትሪው ላይ ያው ጥያቄ ስላለን ማለት ነው። ሙዚቃው ላይ ነው ግን ያለነው። ያው ሙዚቃ ደስ ይላል። ያው የወረስነው ነገር ነው። ሙዚቃ በጣም እያንዳንዱ ሰው የራሱን ስሜት ደስታውን፣ ሀዘኑን፣ ቁጭቱን ምናምን የሚገልጽበት በጣም ትልቅ ኃይል መሳሪያ ነው እና ሙዚቃ ለእኔ ስሜት ነው። የጉማ አዋርድ መዘጋጀቱ ለኪነ ጥበብ ዘርፍ ውስጥ ላሉ ሰዎች ምን ይጠቅማል ብለህ ታስባለህ? በጣም ትልቅ ጥቅም አለው። ከጥቅሞቹ መሀል አንዱ ምንድነው? መመሰጋገን፣ መሸላለን፣ መደናነቅ ነው። ሰዎች እውቅና ሪኮግኒሽን ሲሰጣቸው ኔክስት ለሚሰሩት ስራ ኃይል ይሆናቸዋል ማለት ነው። ስለዚህ ጉማ መዘጋጀቱ በደንብ ትልቅ የስራ ሞራልም ነው። ኔክስትም አሁን ከሰራነው የተሻለ ነገር እንድንሰራ ኃይል ስንቅ ነው ብዬ አስባለሁ። ከጉማ አዋርድ የዘንድሮን ማን ያሸንፋል ብለህ ትጠብቃለህ? አፈኒ በጣም የወደድከው ፊልም ነው? በደንብ በጣም ቆንጆ ፊልም ነው። በደንብ ማለት ትንሽ ለየት ያለ ነገር አለ ብዬ አስባለሁ። ደግሞ አብረን እንከታተለው። እሺ ትንሽ ብታንጎራጉርልኝ ግን ደስ ይለኛል። አፈኒን እንደው ብዬ ነው አፈኒ ከሰራሃቸው ሙዚቃዎች ሊሆን ይችላል ከምትወደው ያው የመጣህበትም አለ አይደለ? አንተ ደስ ያለ ሙዚቃ ማንጎራጎር ትችላለህ። ኧረ ጉድ እናና ዘመዴን ፍቅርም እንደጠላ እንዲያሰክራል እንዴ ፎቶዬን አይቼው የልጅነቴን ደግሞም በመስታወት ባየው ራሴን አመመኝ ኧረ እኔስ አመመኝ ፍቅር እሳት ሆኖ እስኪ አንገበግበኝ ወይ ላይ ሞት ወይ ላይ ድን ሰው ከወደድ ወዲያ ደግሞም ቢናገሩት አይቀልም እንደዳ በቃል ፎቶዬን አይቼው ዘንድሮ በጣም ደስ የሚል አዋርድ እንደሚኖር ተስፋ አደርጋለሁ። ስለመጣ በጣም አመሰግናለሁ። እኔም እንግዳር ስላደረጋችሁ በጣም አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ በሙዚቃው በቲክቶክም በሁሉም ዘርፍ አለበት። አዎ ሁለገብ ኪነ ጥበብ ሰው ነው። እሺ ከጉማ አዋርድ መዘጋጀቱ ለኪነ ጥበብ ዘርፉ ምን ይጠቅማል ብለህ ታስባለህ? የጉማ አዋርድ መዘጋጀቱ ኪነ ጥበብ በዚህ ያህል ደረጃ ጊዜና ቦታ እድል ኖሯት ለመጪውም ደግሞ ለመስራት እንደሚፈልግ አቅም ላለው ሰው መንገድ እንዲሆን ይሄ ይዘረጋል ማለት ክብር አለው ወይ? ኪነ ጥበብ በዚህ ያህል ደረጃ እየተከበረ ነው። ፊልም ኢንዱስትሪው በዚህ ያህል ደረጃ እንደ ሀገር ጊዜና ቦታ ተሰጥቶታል የሚለውን ያሳያልና ለሚሰሩ ወደፊትም ለምንሰራም ለምንመጣም ወደፊትም ጥሩ መንገድ ነው፣ ጥሩ ማሳያ ነው ብዬ አምናለሁ። እንግዲህ በሚቀጥለው የጉማ አዋርድ አንተ ምጭ ሆነ እንደምታሸንፍ ተስፋ አደርጋለሁ። የራሴን ፊልም ፕሮዲውስ አድርጌ እመጣለሁ። ቆንጆ ፊልም ይዤ እመጣለሁ። በራሴ ፊልም እንግዲህ ጉማ ላይ አሸናፊ እንደምሆን እርግጠኛ ነኝ። እሺ የዘንድሮን የጉማ አዋርድ ማን የሚያሸንፍ ይመስላል? ብዙ የሰሩ ጀግና አክተሮች አሉ፣ በሴቶችም በወንዶችም ዘርፍ ታዳጊም ላይ ያሉ እንደገና ደግሞ ካሚንግ አፖችም አሉ አይደል? እንግዲህ እየሰራ የሚገባው ደግሞ እንዲያሸንፍ ምኞቴ ነው። ውድድር ነው፣ መለየት ያስፈልጋል። ግን ብዙ የሰሩ አሉ፣ ብዙ የደከሙ አሉ። የሚገባውን ደግሞ እንዲያሸንፍ ምኞት ነው የማደርገው። እሺ በጣም አመሰግናለሁ። ይመቸን። መልካም ጊዜ። አስፈጻሚና የፊልም ዳይሬክተር ዮናስ ብርሃነ መዋ
ከዚህ ቀጥሎ የመክፈቻ ንግግር እንዲያደርግልን እጋብዛለሁ። አመሰግናለሁ። ጥሪያችንን አክብራችሁ የመጣችሁ እንግዶች አመሰግናለሁ። እጮች፣ ስፖንሰሮች፣ ስፖንሰር ቤተሰቦች፣ እጮች በተለይ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። ጉማ በአድዋ ላይ ደምቆ እንዲከበር ለተባበራችሁን በሙሉ እናንተን ማመስገን ወዳለሁ። ተቋሙን ምሽቱን ባከበረ መንገድ ጥሪያችንንም ሰምታችሁ በጸዳ አለባበስ ስለመጣችሁ በጣም አመሰግናለሁ። እሱ ለእናንተ የሚገባ ነው። ቴንክ ዩ። ያው ሌላኛውን አለባበስ አፍተር ፓርቲ ላይ እንገናኛለን። እሱ የማይቀር ነው። የቀንጃ ፊልም ቤተሰቦች እንዲሁም የአድዋ ማኔጅመንት ቲም አመስገን እወዳለሁ። ምክንያቱም እናንተን አይተን ነው እኛ ወደዚህ የመጣ ነው። በደንብ ፕሮሞት ስላደረጋችሁት እኛም እዚህ መምጣት አለብን ብለን መጥተናል እና ቦታውን ስለከፈታችሁልን በጣም እናመሰግናለን። በዚህ ዓመት በጉማ ላይ የተሳተፋችሁ ዲዛይነሮቻችን፣ ጋዜጠኞች፣ የፊልም ሙያተኞች በሙሉ ዋንጫን ከመስራት ጀምሮ እስከ ማስተባበር የተሳተፋችሁ በሙሉ እናንተንም እንደዚሁ ማመስገን እወዳለሁ። በመጨረሻ የአድዋ ድል መታሰቢያ ማኔጅመንት ሙሉ ለሙሉ ፈቅዶልን በምንፈልገው መልክ ፕሮግራሙን እንድናከብር ስላደረገን እነሱን ማመስገን እወዳለሁ። ከፕሮግራሙ በኋላ ጉማ ግላመር አፍተር ፓርቲ በኤሊያና ሞል ይኖረናል። የምትችሉ ሰዎች ኢንቫይትድ እዛ ትመጡ ደስ ይለናል። እናመሰግናለን። ጉማ ይቀጥላል። ክቡራትና ክቡራን፣ ተወዳጁ ተዋናይ እና አዘጋጅ ተስፋዬ ገብረሃና ሁላችሁም እንኳን ደስ አላችሁ፣ እንኳን ለዚህ ቀን ያደረሳችሁ። የተሸለማችሁ የታጫችሁ እንኳን ደስ አላችሁ። አንድ ነገር ከይቅርታ ጋር መናገር ፈልጋለሁ። አሁን ሽሜ እንደገለጸው የእድሜን ግማሽ ቲያትር ሰርቻለሁ። አንድም ቀን ሸልሜም አላውቅም። ግን ይሄ ለእኔ ትልቅ ሽልማቴ ነው። የኮቪድ ጊዜ የጉማ አዋርድ ሸላሚ ትሆናለህ ተብዬ ደስ ብሎኝ በአጋጣሚ በኮቪድ ምክንያት ሽልማቱን ቀረ። እኔም በኮቪድ ታመሜ ወይኔ ልሞት ነው ወይ ብዬ እግዚአብሔር ለዚህ ለዛሬ ቀን ስላደረሰኝ ክብርና ምስጋና ይግባው። በጣም አድርጌ አመሰግናለሁ። የጉማ የዓመቱ ምርጥ ዋና ወንድ ተዋናይ አሸናፊ ናታይ ጌታቸው ጥቁር አደይ። ክብር ለግሸን ነው። ከባድ ነው። አይታችሁታል ከማጋ እንደነበርኩ። ከነዚህ መሀል ትችላለህ ተብዬ ስለተሰጠኝ ግሸን እመቤቴ አንድ ነገር እናገራለሁ። በጉማ የመጀመሪያው አንደኛው ዓመት ውድድር ላይ የመጀመሪያው ተስፋ የተጣለበት ተዋናይ ብሎ የሸለመኝ ግሩም ጋር አሁን ደግሞ እመቤቴ ለዚህ ክብር አብቅታኝ ከእሱ ጋር ተወዳድሬ እዚህ ክብር ስላበቃችኝ የግሸኗ እመቤቴ ባለቤቴ በጣም እወድሻለሁ። ዳይሬክተሬ ፍጹም ካሳሁን ለዚህ ክብር ስላበቃኸኝ አመሰግንሃለሁ። ይህን ዋንጫ ለጥቁር አደይ ላይ ተሰቃይታችሁ እኔን እዚህ መድረክ ላይ ስላበቃችሁኝ ለሁላችሁም ለኩሮ አባላት ይሁንልኝ። አመሰግናለሁ።
ክቡራትና ክቡራን ወደ ከባባዶቹ ምድቦች አሁንም ምድብ ራሱ በጣም የሞት ምድብ የሚባል አይነት ነው። ምርጥ መሪ ተዋናይት ምርጥ መሪ ተዋናይት ቤስት አክትረስ የዚህን ዘርፍ እንድትሸልም ወደ መድረኩ የምጋብዝላችሁ በእውነት እጅግ በጣም ተወዳጅና ሚሊዮኖች በአንድ ድምፅ የሚመሰክሩላትን የመድረኳ ንግስት ሙሉ ዓለም ታደሰ ናት። እንደምናመሻችሁ የጥበብ ቤተሰቦች፣ እንኳን አደረሳችሁ። ተሸላሚዎች፣ እጩዎች ደስ ትላላችሁ። አመሰግናለሁ። ሽሜ እግዚአብሔር ያክብርልኝ። የ11ኛው የጉማ የምርጥ ተዋናይ ተሸላሚ ቃል ኪዳን ጥበቡ ትዝታ ቃልዬ በጣም ስለምወዳት ነው። አማንዬ እንኳን ደስ ያለ። እግዚአብሔር ሁሌም ለኔ እረኛዬ ነው። እግዚአብሔር ይገርመኛል። እግዚአብሔር ሁሌም መልካም ነው። አመሰግናለሁ ሁላችሁም። የእናቴ ጸሎት ሁሌም አይለየኝም። የልጄ ብርታት በረከቴ ነው። አመሰግናለሁ ሁላችሁም። እግዚአብሔር ስለጠበቀኝ ስላቆመኝ፣ እረኛዬ ስለሆነ፣ በሞገስ በክብር እናንተ ፊት እንድቆም ስለረዳኝ እግዚአብሔር ይመስገን። ስለታገዝከኝ አመሰግናለሁ። ዜድ፣ ቴዲዬ፣ ሁላችሁ ክሩ ላይ የነበራችሁ አባላት ሁሉ እግዚአብሔር ያክብራችሁ። ያን ጊዜ አብራችሁን ስለነበራችሁ ቃልዬ እንኳን ደስ ያለሽ። ሙልሽ ክብረት ስጥልን። በቅድሚያ እንኳን ደስ ያለሽ ቃልዬ። እንኳን አብሮ ደስ ያለን የኔ ቆንጆ። እንግዲህ የተሸለምሽው በምርጥ ሴት ተዋናይት ነው። አዎ። ምን ተሰማሽ? በጣም ደስ ብሎኛል። እግዚአብሔር ይመስገን። ጠብቀሽ ነበር? አልጠበኩም። ጎበዝ ናቸው። አላየሻቸውም? አምስቱም ከእኔም ጨምር ሁሉም መወዳቸው ማከብራቸው ናቸው እና አልጠበኩም። በጣም ደስ ብሎኛል። ቀጣይ በምን ስራ እንጠብቅሽ? አላውቅም፣ እንደ እግዚአብሔር ፍቃድ እሱ እንደፈቀደ። በመጨረሻ የምታስተላልፊ ነገር ካለ ድል ውስጥሽ። ማስተላልፈው አሁንም እግዚአብሔር ይመስገን፣ ወደፊቱም እግዚአብሔር ይመስገን። እግዚአብሔር ይመስገን ብቻ ነው። እናመሰግናለን። ቆንጆ አመሰግናለሁ። ምርጥ ረዳት ተዋናይ ቤስት ሳፖርቲንግ አክተር በተባለው ዘርፍ እጩዎቹን ክሊፕ ጋብዞ አሸናፊውን የሚያበስርልን የምንወደው ወንድማችን ይግረም ደጀኔ። እንኳን አደረሳችሁ፣ እንኳን አደረሰን። የተሸለማችሁ እንኳን ደስ አላችሁ፣ የታጫችሁ እንኳን ደስ አላችሁ፣ ተገኛችሁ እንኳን ደስ አላችሁ።
ሙያና ሙያተኛ የሚከበርበት መድረክ ስለሆነ ብንሸለምም ባንሸለምም ደምቀን በጋራ መታየታችን በራሱ አሪፍ ነው። በድጋሚ እንኳን አደረሳችሁ። የዓመቱ ምርጥ ረዳት ወንድ ተዋናይ እንዲህ በግል እንደምናምረው ሁሉ ይሄ ሙያተኛ እውነት በጋራ በአንድነት ተባብሮ መስራት ቢችል ደግሞ ሀገሪቷን መለወጥ ይችል ነበር። ምርጥ የዓመቱ ወንድ ረዳት ተዋናይ 4ኛ ዋንጫቸውን ያነሳሉ። አቤኔ አማኑኤል ሀብታሙ መጋኖ ገለቶ ኢሎስ እኔ ኪሮዶያ ወርባ ሲዳሞ ወርባ ኢትዮጵያ ጉሩሜ ዚ ወርባ ቅድስቴ ገለጢኔሞ አፎም አሁን ልተርጉመው ልብላው። አማኑ እንኳን ደስ ያለህ። ይጌ ክብረት ይስጥልን። ምርጥ ረዳት ተዋናይት ቤስት ሰፖርቲንግ አክትረስ በዚህኛው ምድብ የታጩትን ተወዳዳሪዎች ክሊፕ ጋብዛ ከጋበዘች በኋላ አሸናፊቱን የምታበስርን ዛሬ በ11ኛው ጉማ የህይወት ዘመን ተሸላሚ የሆነችው ሌላዋ ተዋናይት ፍቅርተ ጌታሁን። አሁን የምርጥ ረዳት ሴት ተዋናይት እጩዎችን ቪዲዮ እንመልከት። ማርታ ጎይቶም በጣም የሚያስፈራ። እሺ እግዚአብሔር ይመስገን እናንተ ፊት በክብር እንድቆም ያደረገኝ እግዚአብሔር የተመሰገነ ይሁን። መልካም ምሽት። ምርጥ ሙዚቃ ቤስት ሚውዚክ በዚህ ምድብ የታጩትን ስራዎች ክሊፕ ጋብዞ ማን እንዳሸነፈ የሚያበስረን ደግሞ አማኑኤል ይልማ። እንኳን አደረሳችሁ ለዛሬው ቀን። የዓመቱ ምርጥ የፊልም ሙዚቃ አሸናፊ ጥቁር አደይ፣ ኤደን አይሸሹም፣ ፍጹም ካሳሁን፣ አብነት አጎናፍር። በጣም እናመሰግናለን። ይሄ ዋንጫ ለጨዋዋ ኤደን አይሸሹ። እንኳን አብሮ ደስ አለን። በሁለት ዘርፎች ይመስለኛል የታጫችሁት ጥቁር አደይ፣ አንተም የታጫበት እንግዲህ በአንደኛው ዘርፍ አሸንፈሃልና ምን ተሰማ? በ13 ዘርፍ የታጨ ነው። ይሄኛው የሳውንድ ትራክ ዘርፍ ነው። በሳውንድ ትራክ ዘርፍ በግጥምና በዜማ ዜማው ያብነት ነው፣ ግጥም ነው። በዛ የመጀመሪያውን ዋንጫ ወስደናል። ደስተኞች ነው። እንግዲህ በጣም ምርጥ ጥምረት ወንድማማቾቹ እንግዲህ በጣም ምርጥ ጥምረት ፊልሙንም አይተነዋልና እጅግ በጣም ደስ ይላልና ውድድሩን በማሸነፍ ደስተኛ እንደሆንክ ተስፋ አድርጋለሁ። በመጨረሻ የምታስተላልፈው ነገር ካለ? እዚህ ፊልም ላይ ይህንን ዋንጫ እንድናነሳ አብረውን የነበሩ ጠቅላላ ሙዚቀኛው ፋኑ ቢዳቦ፣ ኤደን አይሸሹ፣ አብነት አጎናፍር እንዲሁም ከካሜራ ጀርባና ከካሜራ ፊት ያሉት ጠቅላላ አመሰግናለሁ። እናንተ ነው እንደዚህ። እሺ ቀጣይ ግን ምን እንጠብቀው? ምን ስራ እንጠብቅ? የተሻለ ምርጥ ፊልም፣ ኢንተርናሽናል ፊልም
እሺ እናመሰግናለን። ቴንክ ዩ። ኤደን አይሸሽም፣ ፍጹም ካሳሁንና አብነት አጎናፍር በግጥምና በዜማ እንኳን ደስ ያላችሁ። አማን እናመሰግናለን። ጉማ የፊልም ሽልማት 2018 ዓመተ ምህረት የዓመቱ የአሪፍ ፔይ ምርጥ ፊልም አሪፍ ፔይ ቤስት ፊልም ይላል። በዚህ ምድብ የታጩትን ክሊፖች ጋብዞ የትኛው ፊልም እንዳሸነፈ የሚያበስረን ሄኖክ አየለ። እንዴት አመሻችሁ? እሺ እኔ እንደሆነ ለሸላሚነት ሉታ እንጂ ቅድስት እያለች የሚሸለም አይመስለኝም። ኔክስት ይር ግን እሷ ማትወዳደር ከሆነ አንድ ፊልም ይዤ እመጣለሁ፣ ትነግረኛለች። እሺ አስቀድሜ በጣም ማመስገን እና ዛሬ እዚህ መድረክ ላይ መገኘቴ እጅግ ደስ ያሰኘኝ ሁለት መንትዬ እህትማማቾች እንበላቸው ፍቅርተ ጌታውን ወለላ አሰፋ ከሁለቱም ጋር የመስራት እድል አግኝቻለሁ። የትህትና ትምህርት ቤቶች ናቸው። በጣም የሚያደምቁን እናቶች እህቶች ናቸው። ዛሬ ስለተሸለማችሁ እጅግ በጣም ደስ ብሎኛል። እባካችሁ ሞቅ ደመቅ አድርገን እናመስግናቸው። ታሪካቸው አልተነበበም፣ ግን በሬዲዮ፣ በቴሌቪዥን፣ በፊልም፣ በመድረክ ስራዎች በሙሉ የደመቁ እናቶቻችን ናቸው። እባካችሁ ሞቅ አድርጋችሁ። ሁላችሁም አንደኞች ናችሁ። ግሩም እንደምታውቁት ዋንጫ ሁሌ የሚሰበስብ ነው። ስለዚህ ሁላችሁም ደማቆች ናችሁ። ውድድር ነውና አንድ ስም እንጠራለን። በቅድሚያ ግን አሪፍ ፔይ እንኳን ወደ ኢትዮጵያ ሲኒማ መጣችሁ። በአርት ፕላስ ግን አንዲት መልእክት በትህትና ማስተላለፍ ፈልጋል። እሺ ይገባቸዋል። እንኳን ደህና መጣችሁ። አንዲት መልእክት ግን አለችኝ። የኢትዮጵያን ሲኒማ ዲዘርቭ በሚያደርገው ልክ እንጂ በዩቲዩብ ገንዘብ አታነጻጽሩት አደራ ላለሁ። በዛ እሺ የአሪፍ ፔይ የዓመቱ ተሸላሚ ህሊና ደረጀ ጥቁር አደይ። እንዴት አመሻችሁ? ይቅርታ ትንሽ ሆኜ እንደ ትልቅ ላዛችሁ ነው እና አንዴ ከመቀመጫችሁ ተነስታችሁ ጊሸን ማርያምን እመቤቴን አመስግኑልኝ እባካችሁ። እግዚአብሔር ያክብርልኝ፣ አመሰግናለሁ። ያው እኔ በጣም ለእንደዚህ አይነት ክብር ማልገባ ሰው ነኝ። እመብርሃን ግን ቅዱስ ዑራኤል ሁሌ ሸፍኖ በክብር ነው የሚያቆመኝ። ጥቁር አደይ እንግዲህ ናታይ በጀመረው ስራ ላይ ነው እኔ የገባሁት፣ ግን እግዚአብሔር ይመስገን ለዚህ በቅተናል። የጥቁር አደይ ክሮች በሙሉ በጣም አመሰግናለሁ። ማለት ብዙ መከራ አይተናል፣ ደጋግሜ ተናግሬያለሁኝ። አናንያ ሳውንድ ማናችን ነው እየቀረጽን በጣም በረሃ ውስጥ ነበርን። ብላቴና ባለቤቱ ምጥ ይዘዋት የሚደውልበት ስልክ አጥቶ ተጨንቆ ሜሪ ልጆቿን ጥላ ሁሉም ሰው ቤተሰቦቹ ልጆቹን ጥሎ እነ ፍጹም ሁላችሁም እና ይሄን ክብር አብረን ያገኘ ነው። ጥቁር አደይ ክሮች በጣም አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁ። በቅድሚያ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንግዲህ አንተ በምርጥ ወንድ ተዋናይ ያሸንፋል፣ እንደዚሁም አንቺና ምን ተሰማችሁ? ያው ማሸነፍ ደስ ይላል። ደስ ይላል። የመለሰችው አይ ጥቁር አደይ እጅግ ለየት ያለ ስክሪፕት ነበረ። በዳይሬክቲንግም በፊልምም በጣም ደስ የሚል ነበርና እናሸንፋለን ብላችሁ ጠብቃችሁ ነበር? ኤክስፔክት እናደርጋለን። ምክንያቱም ብዙ ነው የተለፋበት። ዳይሬክተሮቹ፣ ጸሐፊውና ዳይሬክተሩ በእርግጥ አንድ ሰው ነው፣ ፍጹም ካሳሁን ይባላል። በጣም ለፍቶበታል እና ለዚህ ክብር እሱ ክብር ይገባዋል። ክብር ተገብቶት ለእኛም ደግሞ ክብር ሰጥቶናል።
እሷም ይሄ የተለፋበትን ስራ ኢንቨስት በማድረግ ሳትሳሳ ፊልም እንዲሆን ያደረገችልን የሚገባትን ይሄው አግኝታለች። የመጀመሪያ ፊልምሽ ነው ፕሮዲውስ ታደርጊ? እና ቀጣይ በምን ስራዎችን ጠብቅሽ? ያው እመጣለሁ እንግዲህ። አንተንስ ቀጣይ በምን ስራ እንጠብቅ? በተሻለ ደግሞ ከዚህ የተሻለ ነገር ለመስራት እንሞክራለን። በመጨረሻ የምታስተላልፉት መልእክት ካለ እድል ስጣችሁ። ሁላችሁንም እናንተንም እናመሰግናለን። ጉማ አዘጋጆቹንም ሁሉንም እናመሰግናለን። እግዚአብሔር ይመስገን። እንግዲህ ሁላችሁንም እናመሰግናለን። ቴንክ ዩ። እኛም ስላገኘናችሁ ደስ ብሎናል። የዓመቱ የጉማ ምርጥ ስራ መሪ ቤስት ዳይሬክተር በተባለው ዘርፍ እጩዎቹን አስተዋውቃ አሸናፊው ማን እንደሆነ የምታበስረን ብረቷ እመቤት ቅድስት ይልማ። እንደምን አመሻችሁ። ለተሸለማችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን ስለናንተ። ምርጥ ዳይሬክተር ፍጹም ካሳሁን። የእውነት በጣም አሁን ደስ አለኝ። ምክንያቱም ይሄን ዘርፍ በጣም ወደዋለሁ፣ በጣም ፈልገዋለሁ። ይሄ ዋንጫ ይሄ ዋንጫ እኔ ጋር ይቀመጥ እንጂ የጥቁር አደይ ክሮች ከካሜራ በፊት ከካሜራ ጀርባ ያላችሁ እውነት እኔ ጋር ተቀምጦላችኋል እንጂ የእናንተ ነው። ብዙ ሆናችኋል። ናታይም እንኳን ደስ አለ። ያልነውን ሁሉ አድርገነዋል። ኮንግራ በጣም አመሰግናለሁ። ይሄን ዋንጫ ከቅድስት በመቀበሌም በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። ቴንክ ዩ። ፍፄ እንኳን ደስ ያለ። ኪዱ እናመሰግናለን። አሁን የምንመለከተው ደግሞ የጉማ የክብር ስፖንሰር የበደሌ ስፔሻል ምርጥ የተመልካች ምርጫ የትኛው ፊልም ይሆን የሚለውን ነው። የእጩዎቹን ክሊፕ ጋብዘው አሸናፊዎቹን የሚነግሩን አቶ ፍቃዱ በሻህ በሃይንከን ኢትዮጵያ የሳስቴይናቢሊቲ እና ሲኤስአር ማኔጀር። ይህን ሽልማት ለማስተዋወቅ 10 ዓመት ስለተመላለስኩ በቃሌ ሸምድጄዋለሁ። የዓመቱ የበደሌ ስፔሻል የህዝብ ምርጫ ምርጥ ፊልም ከሁሉም በላይ ማቆም የሚችል በሄድንበት ሁሉ ሄዶ ህይወታችን ላይ ዛሬን የጨመረልን ልዑል እግዚአብሔር ከፍ ይበል። በመቀጠል በእውነት ባለክራር እንዳለ ክሩ ትለያላችሁ። ሳሚዬ አመሰግናለሁ። ይሄ ያንተም ነው የኔ ብቻ አይደለም። ያሬዶ ቴዳዬ እወድሃለሁ፣ ያንተም ነው። ለፍታችሁበታል የእውነት። በተረፈ በጣም ወዳችሁ እማከብራችሁ የእውነት እናንተ ፊት እንዲመቆም ራሱ ለእኔ ክብር የሆነ የፊልም ባለሙያዎች በጣም ነው የማመሰግነው። ጉማን ለዚህ ክብር ስላበቃኸኝ በጣም ነው የማመሰግነው። የጉማን አዘጋጅ እግዚአብሔር ያክብርልኝ። በቅድሚያ እንኳን ደስ አለሽ። አመሰግናለሁ። በምን ዘርፍ ነው ያነሳሽ? በበደሌ ስፔሻል በህዝብ ምርጫ ባለክራር። በጣም ደስ ይላል። እንደምታሸንፍ ጠብቃችሁ ነበር? አልጠበቅኩም። ምክንያቱም አብሬ የተወዳደርኳቸው ሌሎች ከባድ ስራዎች ነበሩና የእውነት አልጠበቅኩም። ስላሸንፍሽ ምን ተሰማሽ? በጣም ደስ ብሎኛል። እንደ መጀመሪያ ስራ ስትሸለሚ ደስ ይላል። የመጀመሪያ ስራ መነሻሻ ነው እና ከዚህ በኋላ ከአንቺ ምን እንጠብቅ?
የወጡ ስራዎችም አሉ። ከዚህ የተሻለ ደግሞ የተሻለ ስራ ሰርቼ ለመምጣት እንግዲህ ሞክራለሁ ያቅም። እሺ፣ በመጨረሻም ታስተላልፍ መልእክት ካለሽ? የኢትዮጵያ ሕዝብ አመሰግናለሁ። ጉማ አዋርድን በጣም አመሰግናለሁ። አዘጋጆቹ ባለክራር ቲም በሙሉ በጣም ነው አመሰግናለሁ። እኛም ክብረሽን ስለመጣሽ እናመሰግናለን። እሺ፣ ቴንክ ዩ በጣም። ምርጥ አጭር ፊልም ቤስት ሾርት ፊልም የእጩዎቹን ፊልሞች ክሊፕ ጋብዞ አሸናፊውን የሚነግረን ዮሴፍ ኃይሉ። ክቡራትና ክቡራን እንኳን ደህና መጣችሁ። የጉማ አዋርድ የዓመቱ ምርጥ አጭር ፊልም ተሸላሚ በማን አይን አሸናፊ መስፍን። ያው 2014 ወስደን ነበር። አሁን ሁለተኛ ጊዜ ነው። እግዚአብሔር ይመስገን። እሺ፣ በመጀመሪያ ክብሩን ሁሉ ለአምላኬ ለመድኃኒዓለም እሱ ክብሩን ይሰድልኝ። ይህንን ሾርት ፊልም እንድሰራ ለደገፉኝ ሁሉ አመሰግናለሁ። ማይክሩ ሁላችሁም፣ የጎልደናሽ የጌዘ ስታርስ ቲሞች ሁላችሁም፣ እነ ሙሴ ይመቻችሁ፣ አመሰግናለሁ። እኔ መናገር የፈለግኩትን ስቶሪ ለደገፉኝ ሁላችሁም አመሰግናለሁ። ለቤተሰቦቼ፣ ለእህቴ፣ ለምህረት ሁላችሁም አመሰግናለሁ። ስፔሻሊ ለአባቴ የአንተ ምክር፣ ድጋፍ እና ኃላፊነት ያስተማርከኝ አንተ ነህ። ጓደኛዬም አባቴም ሆነክ አንተ ነህ የቀረስከኝ። እኔ ያው የወታደር ልጅ ነኝ እና የአንተ ልጅ በመሆኔ በጣም እኮራለሁ። ያው ህዝብ ፊት ባመሰግነ ደስ ይለኛል። አመሰግናለሁ። አመሰግናለሁ። በመጀመሪያ እንኳን ደስ አለህ። እንኳን አብሮ ደስ አለህ። እንግዲህ ስምህንና በምን ዘርፍ እንዳሸነፍክ? እሺ፣ አሸናፊ መስፍን እባላለሁ። በአጭር ፊልም ዘርፍ ነው የተሸነፍኩት። በመጀመሪያ ደረጃ ስላሸነፍክ ምን ተሰማህ? በጣም ደስ ብሎኛል። አልጠበቅኩም ነበረ። ያው እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሌላ ምንም ማለት አልችልም። እሺ፣ ወደፊት ከአንተ ምን እንጠብቅ? ያው አሁን አጭር ፊልሞች ላይ በደንብ ብዙ በጀትም አውጥተን የሆነ ጥሩ ነገር ለመስራት እንሞክራለን። አጭር ስለሆነ ይቀላል። ሞር ደግሞ ወደፊት ሰፋ ረጅም ፊልሞች ለመውጣት እንሞክራለን። እሺ፣ በመጨረሻ የምታስተላልፈው መልእክት ካለ? ምን እላለሁ? እግዚአብሔር ይመስገን። የክሩ ሁሉ ማመስገን እፈልጋለሁ። እሱን ማሰችል። እሺ፣ እኛም በድጋሚ እንኳን ደስ አለህ። ምርጥ ስኮር ወደ ተባለው ዘርፍ እናመራለን። ክቡራትና ክቡራን የእጩዎቹን ቅንጭብ ክሊፖቹን ጋብዞ ማን እንዳሸነፈ የሚያበስረን ጋሽ ዳዊት ይፍሩ። የምርጥ ስኮር የጉማ አዋርድ አፊኒ ስማገኘው ሳሙኤል። ያስፈራል። አፊኒ ፊልም የብዙ አመት ልፋታችን ነው እና ለዚህ ልፋታችን ለዚህ ፍሬ ያበቃን እግዚአብሔር የተመሰገነ ይሁን እና የፊት አውራሪ የሲዳማ ባህልና ቱሪዝም ቢሮ ኃላፊ አቶ ጀጎ አገኘው ከልብ አመሰግናለሁ እና ሙሉ የባህል ቱሪዝም ቢሮ ክሩ እንዳለ በጣም አድርጌ አመሰግናለሁ። በቅድሚያ እንኳን ደስ አለህ።
እንኳን አብሮ ደስ አለ። ስምህንና በምን ዘርፍ እንዳሸነፍክ ንገረን። እኔ በርናባስ እባላለሁ። ያሸነፍነው በአፊኒ ፊልም በስኮር ምርጥ ስኮር። ስላሸነፍክ ምን ተሰማ? እጅግ በጣም ደስ ብሎናል። እንግዲህ ከአንተ ጋር ብዙ ሰዎች አብረዋችሁ ቁጭ ነበራችሁና ጠብቀኸው ነበር ውጤቱ? አዎ ጠብቀነዋል። ምክንያቱም ምርጥ ስኮሪንግ የሰራ ስም አገኝ ነው እና እኔ ተወካይ ነኝ እና በጣም ብዙ ስለለፋን እንደምናሸንፍ እርግጠኛ ነበር እና ይሄ ስሜ የአንተ ልፋት ውጤት ነው እላለሁ። እሺ በመጨረሻ ማስተላለፍ የምትፈልገው ነገር ካለ? አዎ በመጨረሻ ማስተላለፈው ይህን እድል ስለሰጠኝ ታሪኩ መኮንን ዘታሪያን ዳይሬክተራችን ነውና ይህን እድል ስለሰጠኝ እጅግ አድርጌ አመሰግነዋለሁ። ከዛ በመቀጠል ሙሉ ክሩ ጀግኖች ናቸውና እጅግ አድርጌ አመሰግናለሁ። ሙሉ የባህልና ቱሪዝም ቢሮ ሰራተኞችን አመሰግናለሁ። ቴንክ ዩ። ቀጣይ በምን ስራ እንጠብቃለን? አሉ ስራዎች የጨረስናቸው አሉ። እንደዚህ ጉማ ላይ መተን እንግዲህ አፍሰን ወደ ሐዋሳ እንመለሳለን እላለሁ። ምርጥ ገጽ ቅብ ቤስት ሜካፕ በተባለው ምድብ የታጩትን ባለሙያዎች ክሊፕ ጋብዛ የዓመቱ ምርጥ ሜካፒስት ማን እንደሆነ ወይንም እንደሆነች የምታበስርልን ሰዓሊ ሎሪየት ደስታ ሀጎስ። ለዚህ ያበቃን እግዚአብሔርን በጣም አመሰግናለሁ። ጉማን ጥበባትን እንደ አዲስ እየሆነ እንዲኖርና እየበረታ እየታደሰ እንዲኖር ኢትዮጵያ የጥበብ ሀገር እንደመሆኗ መጠን ጉማን እጅግ በጣም አመሰግናለሁ። ወደፊትም የበለጠ ሆኖ እንዲቀርብ እመኛለሁ። እግዚአብሔር ይስጥልኝ። ወደሚቀጥለው ልሂድ። አሁን የምርጥ ሜክአፕ ዝናዊት ዘርጋባቸው። አይ ቲንክ ከካሜራ ጀርባ መሆን ሞር የተሻለ ነው። ግን ሳልናገር ማለፍ የሌለብኝ ብዙ ነገር ስላለ እግዚአብሔር ይመስገን። እውነት ክብሩን እሱ ይውሰድ። እግዚአብሔር ቀን አለው። አይ ቲንክ ዛሬ የኔ ቀን ነው እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከዛ አፊኒ በጣም እውነት we deserve more በጣም ዋጋ የከፈልንበት ስራ ነው። ፐርሰናሊ እኔም እንደዛው የዚህ ጥበብ ፍቅሩ እንዳለኝ የተሰማኝ የአንድ ወር ልጄን ትቼ የመጀመሪያ አፊኒ ስብሰባ ሲሄድ እና ብቻዬን አልነበረም ዋጋ የከፈልኩት። ልጄን፣ ቤተሰቦቼን ሁሉንም ነው ዋጋ ያስከፈልኩትና ለሁላችሁም ለክሩ አመሰግናለሁ። ባለቤቴን ዳንኤል አንመው፣ እውነት ሁሉም ሴት ያንተ አይነት ባል ያስፈልገዋል። እኔ ሄጄ ልጄን ፕሮቴክት ያደረገልኝ እሱ ነው። አመሰግናለሁ ውዴ። ሌላ ደግሞ በዚህ በስራ ጉዞዬ ላይ ሁሌ መሸለም የምፈልግ የነበረው በጣም ወዳት ጓደኛዬን ለማመስገን ነው። ሁሌ ማለት እኔ እዚህ ጋር ቆሜ ማውራት የምችል ሰው፣ መስራት የምችል ሰው እንደሆንኩ ፊልም አላረግ ሰው ነበርኩኝና ሁሉ ነገሬን እንዳይ ያደረገች ኤፍራታ ኤርሚያስ ያሳጋለች። ወድሻለሁ ማለት ፕሮግሬሲን ያየ ሁሉ ከመጀመሪያው ጀምሮ መለማመጃዬ ነበረች እና ያው ዛሬ አመሰግናለሁ ሁላችሁንም። አማኑ እግዚአብሔር ሲረዳኝ የመጀመሪያ ስራዎችን ከእናንተ ጋር ነው የሰራሁት። ቃልዬ የሚገርም የቃል ብርታት ሰጥታኝ ከመጀመሪያ ጀምሮ አሁንም አብራኛለች እና
ስትሮንግ እንደሆነ ዊክነሴን እየነገረችኝ እዚህ እንድደርስ ያደረገችኝ እሷ ናት። ጅዬ፣ አማኑ ሁላችሁንም ነው የማመሰግነው። ስትሬንግዜን ያሳያችሁኝ ሰዎች ናችሁ። እግዚአብሔር ይመስገን። አመሰግናለሁ። በቅድሚያ እንኳን ደስ አለሽ። አመሰግናለሁ። እንግዲህ ስምሽንና በምን ዘርፍ እንዳስሸነፍሽ? ዝናዊት ዘርጋባቸው እባላለሁ። በገጽ ቅም ሜካፕ። እንግዲህ ዜድ በብዙ ጊዜ በጣም አሁንም በቅርቡ ተሸልመሻል ካልተሳሳትኩ አይደል? ሀበሻ ቪው ላይ እና ይህን ከማደንቅሽ ሰዎች መሀል ነሽ እና ስለዚህ ስላሸነፍሽ ምን ተሰማሽ? በጣም ደስ ያለኝ ማለት በጣም ለመሸለም የሰራሁት ስራ እስኪመስለኝ በጣም ነበር የታተርኩት ምናምን እና ሜካፕ ደግሞ የምወደው ሙያ ነው። መሸለም በሱ ደግሞ በጣም ሌላ እድለኝነት ነው እና በጣም ደስ ያለኝ ብቻ። ጠብቀሽው ነበር? አዎ ጠብቄው ነበር። እሺ እና ቀጣይ በምን ስራዎችን ጠብቅሽ? በሜካፕ በብዙ ሜካፕ ያው ቢዩቲንም ሁለቱንም ስለምትሰሪ ያው እሱ ያኛው አለ ይሄኛው በቃ በደንብ ፉል ኢነርጂቲክ ሆኜ የምሰራው ስራ ስለሆነ በብዙ ሜካፕ በሚለው ይውልልኝ። እሺ በመጨረሻም ታስተላልፍ መልዕክት ካለሽ? አመሰግናለሁ ሁላችሁንም። የአፊኒ ፊልም ክሬው የጉማ አዋርድ እኛን ለማበረታታት እያደረገ ያለው ነገር ሁሌም ያበረታናል እንደዚህ አይነት ኢቨንቶች እና ሰው ይበል ብለናል ይቀጥል። በጣም አመሰግናለሁ። በድጋሚ እንኳን ደስ አለሽ። ምርጥ የፊልም ጽሑፍ ቤስት ኦሪጂናል ስክሪን ፕሌይ የተወዳዳሪዎቹን ማንነት የሚያሳየውን ቅንጭብ ጋብዞ ማን እንዳሸነፈ የሚያበስረን ሁለገብ ባለሙያ ነው። የእማማ ድባቤ ወላጅ ተስፋዬ ማሞ። የተሸለማችሁ እንኳን ደስ ያላችሁ፣ የምትሸለሙ እንኳን ደስ ያላችሁ። በመሰራት ላይ ያላችሁ ነገ የእናንተ ነው። እንኳን ተገናኘን። በፊልም ጽሑፍ ዘርፍ አሸናፊ ጥቁር አደይ። ከዋንጫው በላይ በጣም ደስ ያለኝ ነገር አብሬያቸው የተወዳደሩት ፊልሞች ናቸውና ክብር አለ። በተረፈ ይሄ ዋንጫ ድርሰትን ድርሰት የሚያደርገው አክተሮች፣ ካሜራማኖች፣ ሌሎች ባለሙያዎች ናቸው። ለእነሱ ክብር አለ። የመጀመሪያ ዋንጫዬ ነው። እንኳንም ሆነ ብያለሁ። ምክንያቱም በዚህ በአማራ አዳራሽ በማከብራቸው ሰዎች ፊት ለመጀመሪያ ጊዜ ይህን ዋንጫ በማንሳቴ እድለኛ ነኝ። አመሰግናለሁ። ምርጥ ቅንብር ቤስት ኤዲቲንግ ወደ ተባለው ካታጎሪ ያለፍን። የዚህ ምድብ እጩዎች ክሊፕ ጋብዞ አሸናፊውን የሚያበስርልን መምህርና ኤዲተር አክሊሉ ወንድምነህ። እንደምናመሻችሁ። የዓመቱ የጉማ ምርጥ ቅንብር ትዝታ ዳንኤል አልማው። በጣም አመሰግናለሁ ጓደኞቼ፣ ሁላችሁም በጣም አመሰግናለሁ። እዚህ ፊልም ላይ ይሄ ፊልም እንዲሳካ ከጎኔ ስለነበራችሁ ቃልዬ፣ ኢዮባ፣ ኤላ፣ ባያ፣ ቴዳ ሁላችሁም በጣም አመሰግናለሁ። ከሁሉም በላይ ይሄ ፊልም እንዲሳካ በጣም ዋጋ የከፈለችው ዝናይት ውዷ ሚስቴ በጣም አመሰግናለሁ። እንኳን ደስ አለሽ። በቅድሚያ እንኳን ደስ አለህ። አመሰግናለሁ። ስምህንና በምን ዘርፍ እንዳሸነፍክ? ዳንኤል አልማው እባላለሁ። በትዝታ ፊልም በምርጥ ኤዲቲንግ።
እሺ ስላሸነፍክ ምን ተሰማ? ደስ ብሎኛል፣ በጣም ደስ ብሎኛል። ጠብቀው ነበር? አዎ የተወሰነ ጠብቄ ነበር። ቀጣይ በምን ስራ እንጠብቅ? አሉ ቀጣይ የሚወጡ ፊልሞች አሉ። አንድ ፊልም አለን በተለይ በጣም እንግዲህ ጥሩ ይሆናል ብለን የምንጠብቀው ፊልም ዶሎቪያ ይባላል። በቅርብ ይወጣል። እሺ ለእሱኛው መልካም እድል እላለሁ። በመጨረሻ የምታስተላልፈው ነገር ካለ? እዚህ ፊልም ላይ የተሳተፉ ባለሙያዎች ጓደኞቼን በሙሉ በጣም አመሰግናለሁ። ይህ ፊልም እዚህ እንዲደርስ እንዲሳካ የረዱም ፊልም ባለሙያዎች፣ ቤተሰቦቼን፣ ሚስቴን፣ ልጄን አመሰግናለሁ። ምርጥ ምስል ቀራጺ ቤስት ሲኒማቶግራፈር በዚህ ዘርፍ የታጩትን ባለሙያዎች ቅንጭብ ስራዎች አስተዋውቆ ሽልማቱን አሸናፊውን የሚያበስርልን የአምናው ተሸላሚ የዘንድሮው ሸላሚ ሰዳኪያል አየለ። እንዴት አመሻችሁ? የዓመቱ ምርጥ የጉማ ሲኒማቶግራፊ ከሌሊቱ 6 ሰዓት ኤልያስ ተስፋ። በመጀመሪያ ፈጣሪን በጣም አመስገን እፈልጋለሁ እና በመሃላችሁ ዛሬ በጣም ደስ የሚል ቀን ነው እና ደስ የሚል ምሽት ነው። ሶሪ እናትና አባቴ ይገኛሉ። አመስግኛቸው አላውቅም ከዚህ በፊት እና ሙሉ የ6 ሰዓት ክሩን በጣም አመስገን እፈልጋለሁ። አመሰግናለሁ። ቴንክ ዩ። 11ኛው ጉማ የህይወት ዘመን ተሸላሚ ከሆኑት አንዷ ተዋናይት ወለላ አሰፋን ወደ መድረኩ በማክበር ጋብዛለሁ። አመሻችሁ፣ እንኳን ደህና ቆያችሁኝ። ተስፋ የተጣለባት ምርጥ ተዋናይት ክላራ ሙሉጌታ። አመሰግናለሁ። እግዚአብሔር ይመስገን። ያው አልጠበቅኩም እና ያው ንግግርም በዛው ልክ አልጠበቅኩም አልተዘጋጀሁም። ስለዚህ አመሰግናለሁ። መዝሙረ እና እናቴ ማመስገን እፈልጋለሁ። እናቴ ቅድስት ድንግል ማርያም እና እናቴ አስፋራ ወርቅ ተሻገር እና ውድ ባለቤቴ በጣም ነው የማመሰግነው። እወድሃለሁ። በቅድሚያ እንኳን ደስ አለሽ። እንኳን አብሮ ደስ አለ። ስምሽንና በምን ዘርፍ እንዳሸነፍሽ? ክላራ ሙሉጌታ እባላለሁ። በሁለት ወጣት ፊልም በምርጥ ተስፋ የተጣለባት ሴት ተዋናይት። በቀጣይ ከአንቺ ምን ስራ እንጠብቅ? ያው የመጀመሪያችን ነው ይሄ ስራ። ስለዚህ ብዙ አሪፍ ስራዎች እንሰራለን ብለን ተስፋ እናደርጋለን። እግዚአብሔር ግን እሺ። ስላሸነፍሽ ምን ተሰማሽ? ጠብቀሽ ነበር? ያው ጠብቄያለሁ፣ አልጠበቅኩም ሁለቱም ማለት ነው እና በጣም ደስ ብሎኛል። በጣም በመጨረሻ የምትነግሪኝ ነገር ካለ? ምን በቃ ፕሮግራሙ ደስ ይላል፣ ኤቭሪዋን ደስ ይላል። አለባበሱ ምናምን ለፕሮግራሙ ያለው ክብር ነው የሚያሳየው እና በጣም ደስ ይላል፣ በጣም ደስ ይላል። አመሰግናለሁ። እሺ ማሬ። ተስፋ የተጣለበት ምርጥ ተዋናይ ቤስት ፕሮሚሲንግ አክተር የእጩዎቹን ተዋናያን ቅንጭብ ፊልም ጋብዞ አሸናፊው ማን እንደሆነ የሚያበስረን ሁለገቡ የቲያትር ፕሮፌሽናል የአዲሱ ሚካኤል ልጅ ሚካኤል ሚሊዮን። እንዴት ናችሁ? እንኳን ለዚያ በቃችሁ። የተሸለማችሁ እንኳን ደስ ያላችሁ። እጩ የሆናችሁ እጩ መሆን ራሱን የቻለ ሽልማት ነው። እስካሁን ሰርታችሁ ፊልም ኢትዮጵያ ውስጥ የሰራችሁ ባለሟሎች እጅግ በጣም ክብር ይገባችኋል። ሁላችሁም ለራሳችሁ ሞራል ስጡ። ተስፋ የተጣለበትን ተዋናይ
በቀጥታ የምንገልጽበት ጊዜ ይሆናል። ሳሊም አብዱራህማን ለፍትህ አመሰግናለሁ። እኔ ምንም ደጋፊ የለኝም፣ ግን ገብርኤልን በጣም አመሰግናለሁ። ይቅርታ ተመለሱ። ልጄ አባዬ ታሸንፋለህ ብላኝ ነበርና ኪያዬ ቴንክ ዩ። በቅድሚያ እንኳን ደስ አለ። እንኳን አብሮ ደስ አለ። እሺ ስምህና በምን ዘርፍ እንደታጨህ ንገረኝ። ሳሊም አብዱራህማን እባላለሁ። በምርጥ ረዳት ተዋናይነት። በጣም ደስ አይ ተስፋ የተጣለበት ተዋናይ። ተስፋ የተጣለበት ተዋናይ። እሺ አሸንፋለሁ ብለህ ጠብቀህ ነበር? እንደሆነ አልጠበኩም። የማሸነፍ ሀሳብ ምናምን አልነበረኝም። ምንም አልጠበኩም። ስላሸነፍክ ታዲያ ምን ተሰማ? ደስ ብሎኛል። በጣም ደስ ብሎኛል እና በጣም ኃይለኛ ደስታ ነው የተሰማኝ። እንደዛ ነው። እሺ በቀጣይ ምን እንጠብቅ? በቀጣይ እንግዲህ በአሪፍ እና በምርጥ ስራዎች እመጣለሁ ብዬ አስባለሁ። እንደዛ ነው። እሺ በመጨረሻ የምታስተላልፈው መልዕክት ካለ? በመጨረሻ ከጎኔ ለነበራችሁ ለደገፋችሁ እና በጣም ምንም ደጋፊ የለኝም ደጋግሜ እያወራሁት ነው እና ገብርኤልን ከልቤ አመሰግናለሁ እና ሁሉ ነገር ለሱ ማለት ነው። እሺ በጣም አመሰግናለሁ። እስካሁን ባለው ውጤት ጥቁር አደይ በ5 ዋንጫዎች አንደኛ ሆኗል። አፊኔ በ4 ዋንጫዎች ይከተላል። ትዝታ እና 6 ሰዓት ከሌሊቱ 2 ዋንጫ አላቸው። ለፍትህ እና 2 ቅጣት ደግሞ አንዳንድ ዋንጫ ወስደዋል። ክቡራትና ክቡራን 11ኛውን ዙር የጉማ ፊልም ሽልማት አጠናቀን እነሆ የመሰነባበታችን ነገር እርግጥ ሆነ። የልዑል እግዚአብሔር ፈቃዱ ቢሆን በ12ኛው ሽልማት ለመገናኘት ያብቃን፣ ከቁጥር አያጉድለን። ኢትዮጵያ ሀገራችንን ሰላም ያድርግልን፣ ፍቅር እንደ ሸማ ያላብሰን። በሰላም ወደ የቤታችሁ ግቡ። መልካም ምሽት።